በዓለም ላይ በየቀኑ የምንሮጠው ለምንድን ነው? ገንዘብ ለማግኘት ነው ወይስ ደስተኛ ለመሆን? ዛሬ የምነግራችሁ ስለ አንዲት ድንቅ ሀገር ነው። እዚህ ሀገር ሰዎች እስከ 100 ዓመት ይኖራሉ። ጭንቀት የሚባል ነገር አያውቁም። እናም ዓለም በስልጣኔ እንድትራመድ መሰረቱን የጣሉ ናቸው። ዜጎቿ ስራን ሳይሆን ህይወትን እንዲያጣጥሙ የተፈጠረችው ግሪክ ዛሬ ስለ ግሪክ ኑሮ፣ ስለ ዜጎቿ ልዩ ጥቅማጥቅምና ማንም የማይነግራቸውን የደስታ ሚስጥራቸውን ይዤላችሁ ቀርቤያለሁ። የግሪክን የኑሮ ዘይቤና ሚስጥራትን እንይ። የመጀመሪያው የረጅም ዕድሜ ሚስጥር ነው፣ ወይም ፈረንጆቹ እንደሚሉት the island of longevity። በግሪክ ኢካሪያ የምትባል አንዲት ደሴት አለች። እዚህ ደሴት ላይ ሰዎች መሞትን ይረሱታል ይባላል። ምክንያቱም እያንዳንዱ 10 ሰው እድሜው ከ90 ዓመት በላይ ነው። ሚስጥሩ ምንድን ነው ካሉ ዛሬ እንነግራቸዋለን። ከጭንቀት ነፃ የሆነ ህይወት፣ ኦርጋኒክ ምግቦችና በየቀኑ የሚጠጡት የተፈጥሮ ሻይ። ግሪክ ለዜጎቿ የሰጠችው ትልቁ ስጦታ ረጅም ዕድሜና ሰላም ነው። ሌላኛው ደግሞ ስራ ሳይሆን ህይወት፣ ወርክ ላይፍ ባላንስ። ዱባይ ውስጥ ስራና ሩጫ እንደሆነ ሁሉ ግሪክ ውስጥ ደግሞ ሲሴታ ነው፣ ወይም የእረፍት ጊዜ ትልቅ ቦታ አለው። ከሰዓት በኋላ ሱቆች ይዘጋሉ፣ ሰዎች ተኝተው ያርፋሉ ወይም ከቤተሰባቸው ጋር ቡና ይጠጣሉ። ግሪካውያን ለመኖር እንሰራለን እንጂ ለመስራት አንኖርም የሚል ጠንካራ ፍልስፍና አላቸው። ሌላው ደግሞ የጥንታዊቷ ስልጣኔ ባለቤት መሆኗ ነው። ዛሬ ዓለም ላይ የምናየው ዲሞክራሲ፣ ፍልስፍናና ኦሎምፒክ የተጀመረው እዚሁ ነው። ግሪካውያን በታሪካቸው ኩሮች ናቸው። መንግስት ጥንታዊ ቅርሶችንና ታሪክን ለመጠበቅ ለዜጎች ትልቅ ድጋፍ ያደርጋል። እያንዳንዱ ግሪካዊ የጥበብና የታሪክ ባለቤት ሆኖ ነው የሚያድገው። የጤናማ ምግብ ገነትም ትባላለች። በግሪክ ውስጥ ሆስፒታል የሚሄድ ሰው በጣም ጥቂት ነው። ለምን? ምክንያቱም ምግባቸው መድኃኒታቸው ነው። የወይራ ዘይትና እንደ ውሃ የሚፈስባት ትኩስ አትክልትና ፍራፍሬ ሞልቶ የተረፈባት ሀገር ናት። መንግስት የግብርና ምርቶችን ለዜጎች በዝቅተኛ ዋጋ እንዲቀርቡ ትልቅ ቁጥጥር ያደርጋል። ግሪክ ማለት ዝም ብላ ሀገር አይደለችም። የሰው ልጅ እንዴት ደስተኛ ሆኖ መኖር እንዳለበት የምታስተምር ትልቅ ትምህርት ቤት እንጂ። እናንተስ እንደ ግሪካውያን ረጅም ዕድሜ ለመኖር ተዝናንቶ ለማሳለፍ ትመርጣላችሁ ወይስ በስራ ተወጥሮ ሀብታም መሆንን? ሐሳባችሁን ኮሜንት ላይ ጻፉልኝ። ይህ ቪዲዮ መረጃ ከሆናችሁ ላይክ ማድረጋችሁን አትርሱ። እንደዚህ አይነት አጓጊ ታሪኮችን በየሳምንቱ እንድናቀርብላችሁ ሰብስክራይብ አድርጉ። በሚቀጥለው ቪዲዮ ደግሞ ስለሌላኛዋ ድንቅ ሀገር እንገናኛለን። እስከዛው ቸር ቆዩ።